ኦኬ ወደ ቤቴ ስመለስ የፍርድ ቤት ወረቀት ነው የጠበቀኝ እዚህ ሀገሩኝ 4 ነው የተከሰስኩት ለምን ስለምትፈሩኝ በጣም ስለምትፈሩኝ መንግስቱ አይቀር አብይ አይቀር አማራው አይቀር ኢትዮጵያኒዝሙ አይቀር ጆርናሊስቱ አይቀር ግን ውሸት ስለሆነ ውሸታም ስለሆናችሁ እኔም ለነገሩ ቀረልኝ እያልኩኝ አይደለም 8000 ዩሮ ከረሽት ሹትሴ ውጪ ከኢንሹራንስ ውጪ ግድንግድ የሆነ ጠበቃን ያስቆላችሁ ግድንግድ የሆነ ኦኬ ደምን ያስተፋችሁ ግን ጠፋችሁ ወንድ ብትሆኑ ነው ስምሽ አለ ተርጓሚያች እያንዳንድሽ ስምሽ ደርሶኛል ለምን ቆመሽ ፍርድ ቤት አትሟገችኝም ነበር ለምን አትሟገችኝም ነበር ፍርድ ቤት ያ እኔ ሞራል ካሳ መጠየቅ የምችል ሰው ነኝ ግን ምድረድሃ የኩሽና ሰራተኛ ያ እኔ እዚህ አይደለም የምጠይቅሽ ቀኑ ሲደርስ የሚጠይቅሽ ይጠይቅሻል እኔ እዚህ አልጠይቅሽም እያንዳንድሽ ገባችሁ እኔ እንደሌላው ናርዳኝ ጎፈንድሚያር ልታሰር ነው ምናምን ለምን ብዬ አላረግም ያ እኔ ስኖር መጀመሪያ ለራሴ ነው የምኖረው ከዛ በኋላ ነው ለሰው የምተርፈው ሁሉን ነገር ተዘጋጅቼ ነው የምጠብቅሽ ኦኬ እንደናንተ ክፍት አይደለሁኝም እኔ እንደናንተ ነፃነት ለኔ ሀብት ነው ነፃነት ለኔ ምግብ ነው ነፃነት ለኔ በቃ የዓላማ ጽናት ነው ያ መሬታችሁን ጠቅልላችሁ ብሉት መንግስታችሁም እናንተም እንደዚህ ነው ጄን መሰጥ ሴት አይደለም ለተቃዋሚውም አልሰግድም ለባለስልጣኑ ምን የምሰግድ ልጅ አይደለሁኝ ኦኬ ለኡነትም እኔ የህዝብ ልጅ ነኝ እኔ የኦነግም ልጅ አይደለሁኝም የብልጽግናም ልጅ አይደለሁኝም እኔ የህዝብ የኦሮሞ ህዝብ ልጅ ነኝ ያ የሰባት በኔ እድሜ ከ7000 እስከ 10000 የሚሆኑ ወጣት ያ እኔ በነበርኩበት ነፃነት ትግል ላይ ደማቸውና አጥንታቸው የተከሰከሰ ነው ማንንም አሳልፌ ያልሰጣችሁ ይሄንን አረሳም እኔ በቆም ያሰቃያችሁኝ ስስቅላችሁ ስጫወትላችሁ ጂጂዬኛ ስትሉ ይወጋ ቢራሳ የተወጋ ይረሳ ይሄንን እየነገርኳችሁ ነው እኔ ቂምጄ ምናምን ነገር አይ እያሰሰውኩ አይደለም እየነገርኩሽ ነው ያ መርዝነሽ ወይ መርዝ አይደለም እኔ እባብ ነኝ እኔ ልንገር እባብ ነኝ አረሳም በፍጹም አረሳም እንኳንስ በፍርድ ቤት በመኖርበት ወረቀቴ እንዲቀማ እንኳን ቤተሰቤን የበጠበጠኝ እንኳን ልጆቼን የነሳኝ ያ ስቲል ነው በህይወቴ ውስጥ የምትገቡ ስቲል ነው ከቀረብኩት ወይንም ካወራው ሰው ጋር እየገባችሁ የምትበጠብጡኝ እኔ ያረሳችሁ መፋታችሁ መቼ እንደሆነ ታውቃላችሁ ሁላችሁንም መፋታችሁ እኔ ህይወቴ ጠፍታ መሬት ተቆፍሮ የገባው ለታ የዛኔ ታርፋላችሁ እናንተ የዛኔ ደግሞ ትውልድ ነው የምተካው ያ እኔ ክፍት አይደለሁም እኔ በሬው ይሄ በእናቱ አህያ ባባቱ ጋላ ዳልቻ አይደለሁኝም እኔ ኦሮሞ ነኝ እኔ ጀግና ኦሮሞ ነኝ ልንገራችሁ አይደለ እኔ ጀግና ኦሮሞ ነኝ ያ አቃችኋለሁ አልፋታችሁም መቼም አልፋታችሁም ይሄን ነግራችኋለሁ መቼም አልፋታችሁም ጸጥ እስከምትሉ ድረስ ልክ እስከምትጋቡ ድረስ በሆነ መንገድ በሙሉ እናንተን ልክ የሚያስገባ ካለ ከመደገፍ ወደ ኋላ አለ የዛሬ ሳምንት የአብይን ፎቶ ለጥፍ ያለው አይደለ ግጥም አድርጌ ነው የምደግፈው እቃወመዋለሁ የምደግፈዋለሁ ይሄንን ወቁ ያ ሐሳቤን አንድ እኔ የምፈልገውንና የኦሮሞን ህዝብ የሚፈልገውን ነገር ሲያሳካ አይደለም ፎቶን ልንነቀሰው ይችላል ኦኬ ሲታው ደግሞ አብሬቶ ዋል ለኦሮሞ የሚሰራ ከሆነ ኦሮሞ ከሆነ ደግፋለሁ ይሄንን ወቁ ኦኬ ማንንም ለኦሮሞ ከሰራ እኔ ጭንቅላቴን አልተከራያችሁትም ማንሽም ብትሆኚ የኔን ጭንቅላት አልተከራያችሁትም የኔን ጭንቅላት የምከራየው እኔና እኔ ብቻ ነው በእኔ ጭንቅላት ማዘው እኔና እኔ በእኔ አይምሮ ማዘው እኔና እኔ ብቻ ነው ኦኬ አሁንም እነግራችኋለሁ ያ ማንም በግል ችግር ያለበት ሰው የለም በግል እኮ ነገርኳችሁ ሰላም ይለኛል ያወራኛል ይደውልልኛል የሆነ ነገር ሆነ ግን የህዝቤን ግን እንደዚህ አይነት ነገር ሲመጣ ቀድሜ ፍለፊት ቆሜ የምታገለው ነኝ ቀድሜ ምክንያቱም የሞተ ሰው አለ ለኔ ብሎ የሞተ ሰው አለ ሀጫሉ ይባላል ያ ለምንድን አሁን ብዙዎቻችሁ ምንድን ነው የምትሉት ብዙዎቻችሁ ምን ትላላችሁ ምን አርጓችሁ ነው ያ ጆሃርም ገብቷል
እንኳንስ ዮኒ ማኛ ጆሃርም ኦነግም ያ የትግሉ መሪዎች ናቸው። ይሄንን ትግል ዛሬ አንተን የደነፋበትን ዛሬ እንደ ልብ ገብት የወጣበትን እማማዬ ምን በዶሮ ጊዜ በቀጣሽኝ አለ። ያ ምድረ ጥቃቅን ኦሮሞን ያዋረደ ሲገባ ዝም የተባለ ለታ ነው ዛሬ ይሄ ሁላ ችግር የመጣ። የዛኔ አንዱ ቢቀጣ ኖሮ ዛሬ እዚህ ሁሉም ቁጭ ብሎ እንደፈለገ አያበሻቅጣችሁም ነበር። ራስን የምታስከብረው ግን ራስን። አሁንም ጊዜው አረፈደ። ኦኬ ለምን ቢባል ምናልባት ሰውን ፍለፊት በመጋፈጥ አይደለም፣ ወይንም ፍለፊት እንደኔ ወይ እንደዚህ አልወጣኝም። እኔ ይሄንን አርጉት ይሄንን ሰሩት መቼም አልልም። አሁን ባለው ሁኔታ ለኦሮሞ የሚጠቅም ጥሩ መረጃ ካቀበለና የኦሮሞን ህዝብ ሰላም የሞተው ልጃችንን ጠላት ካገኘን ዮኒ ማኛ በጉዲፈቻ ይጠመቃል። ገባችሁ? በዚህ እናምና። ዳስ ፖለቲክስ ችግር የለብንም። ልጁ ተናገር ተባለ ተናገረ። አጫሉ ከመሞቱ ከአንድ ሳምንት በፊት ኦኤምኤን ላይ በተናገረው ዜና ያ ማሰማት እኮ እችላለሁ። ሰውነት ላኪልኝ እስቲ በኪያ ወይኔ ምሳል ገለብጠው ከሳምንት በፊት ሰውነት ላኪልኝ በኪያ ፌስቡክ ከቻልሽ ኪያ በሚለው እንትን ሀሎ ልሻለው ላኪልኝ። በሱ እኔ አልገለበጥኩትም። እኔ ላኩልሽን ላኪልኝ። እልህ አይደለም። ያ ይቅርታ በተባለበት ሰዓት እንደ ብልጽግና ዛሬው ብልጽግና የድሮ ኢህአዴግ ለሁሉም ይቅርታ ሲል ለታጋዮቹ ደግሞ ለታጋዮቻችን ያ ለኦነግ ማለት ቄሮ ማለት ነው። ያ ያንን ትግል ሲያፋፍም የነበረው የኦሮሞ ልጅ ነው። እንዳንተ ያለው አህያ ቲማቲም ሻጭ በሙሉ ያ ኦነግ እንኳን ገብታ አይደልሽ እኔ እኮ ገብቷል አይደለም አፈን የምትከፍተው ያ 27 ዓመት በብልትህ ላይ በርሜል አንጠልጥሎ ሲያሽከረክርና ቂጥን ሲደክል የነበረውን ህዋትን አንጠልጥሎ መቀሌ የከተተው ቄሮ ይባላል። የፋኖ ትግል አይደለም ወይ ያንተ ትግል አይደለም። ያው በመጨረሻ ሰዓት ላይ ልክ ኢህአዴግ መፍረሱን ስታክ ያ የኦሮሞ ደምደሜ ነው ብለሃልክ። አንተም አይደለም እሱን ያልከው። እነማን እንደሆነ ይታወቃል። ትግሉን ለመጥለፍ ዛሬ አብይን ለዚህ ያደረሳችሁት እናንተ ናችሁ። እኛ መርጠንሃልና 51 ወንበር ሰተህንሃልና መርጠንሃልና ባንተ ላይ እንውረር ባንተ ላይ እንዘዝ ስትሉት ለጊዜው አጎንብሶላችኋል። ከዛ በኋላ ግን አይቻልም ስቶፕ ነው ያላችሁ። አሁን አብቅቶለታል። ያ እኔ የእናንተ ውሻ አይደለሁኝም የምታዘዘው፣ የእናንተ አህያ አይደለሁኝም የምትጭኑብኝ። ስለዚህ አሁን ነገሩ አብቅቶለታል ሲላችሁ አሁን ወደ ጸብ ስትገቡ ግዴታ እሱ ለራሱ ፖለቲካ እሱን ጎትቶ ካመጣ ምክንያቱም የታወቀ ነው። እኛ ደደብ አይደለንም። ለምን ዮናስ ማኛ እንደገባ እናውቃለን። ከመግባቱ ከአንድ ሳምንት በፊት ለእኔ ነግሮኛል። ኦኬ ዋትሳፕ ላይ እንደሚገባ ነግሮኛል። እኔም እንዲገባ አድርጌ መግባቱን እንዲነግረኝ አድርጌ ደግሞ ልክልኩን ነግሬ ሚስጥር አስወጥቼዋለሁ። የዛኔ ሲደነፋ እንደሚገባ ተናግሯል። ኦኬ ደግሞ ይትደሽ ስለዚህ እኔ ነገርኳችሁ እኮ ሬሳይ እኮ አልኳችሁ። ሬሳይ እኔ ከእናንተ ጋር የምላቀቀው ልክ ተቆፍሮ ሬሳይ ተቆፍሮ ራሱ እንደ ጌታ ኢየሱስ ክርስቶስ መነሳቴን አጣሩሽ እንዲያርጋችሁ የዛኔ አረፍን ትላላችሁ። መቼም እኔና እናንተ አንላቀቅ። መቼም የወጋ ቢረሳ የተወጋ አይረሳም እምላችሁ ለዚህ ነው። የወጋ ቢረሳ የተወጋ አይረሳም።
ሂዱና ለሾርት ሚሞሪ ለአህያው አስረዱት። እኔ ጂጂ ኪያ እባላለሁ። ኦኬ ጂጂ ኪያ እባላለሁ። እንኳን የዚህን ያህል ታሪክ ሰርተህ አይደለም ለተናገርከው መልስ የምሰጥ ጀግና ነኝ። ያ ንግግርህን በዱላ ነው የምመልስልህ። ኦኬ ቪዲዮ ሲደርሰኝ አጫውተዋለሁ። ኦኬ እኛ ስለሱ መግባት ስለሱ አለመግባት ወይንም እሱ ይታሰር አይደለም ግን የንጹሃን ደም የኦሮሞ ልጅ የሆነ አንድ ሃጫሉን ከሳምንት በፊት አብይ አህመድ ወይ አስጠንቅቀው አብይ አህመድ እያለ ነው ለዚያው ወይ አስጠንቅቀው ወይ ደግሞ እናያለን ካንተ ጭምር ብሎ ነው የማለበት። ስለዚህ ያንን ያውጣል። ሌላ ማንም ምንም የተናገረ ሰው የለም። ሃጫሉ እንደሆነ ከዚህ በኋላ እንትን የሚለው ነገር የለም። ደፋር ኮንሽ ደፋርማ ሁኜ እኮ መጥቼ እኮ ላይሽ ላይ እኮ ሽንቴን ሸንቼብሽ እኮ ነው የወጣሁት። እንደዚህ አርኬ ማለት ነው። ምን አባሻ መጣሽ? ያ ስንት ጊዜ ነው እኔ ከጋርድና ከፖሊስ ውጪ ታክሲ ይዤ ተሸራሸረ የነበረው? ውጪ ተብዬ እኮ ነው የወጣሁት። እኛ እንገልሽ ኦሮሞና ኦሮሞን እንዳታባሉ። ያ ሌሎች አሉ፣ የታጠቁ አሉ፣ በሰዓቱ የህወሓት ሰዎች አሉ። ሌሎችም ሰዎች በዛ ሰዓት የሚፈራው ህወሓት ነበር። የቀሩ ሰዎች ስላሉ ይገሏችሁና ኦሮሞና ኦሮሞ ይጋጫል። ኦፒዲዮ ገደለ እንባላለን። እባካችሁ ውጡልን ተብለን ነው የወጣነው። ሰላም ሲሆን ትመጣላችሁ እንጂ እኛ ጋርድም አንፈልግም፣ ጠባቂም አንፈልግም። ልንገርሽ ተዝናንተን ምን ብለን ሀገሪቷን ኦሮሚያን ዞረን ነው የመጣ ነው። እንዳንቺ ያለውን አህያ ገባሽ ተፍቼብሽ ነው የመጣሁት። አዳማ ላይ ለመጥፋት ስትሞክር አይተሻል አይደለ? ሀክ ብዬ ተፍቼብሽ ነው የመጣሁት። እኔ ተደብቄ አይደለም የገባሁት። ያ መስቀል አደባባይ ወይንም ደግሞ የዶሮ አብዮት አደባባይ ተጨብጭቦልኝ ነው የገባሁት። ገባሽ? ከጀግኖች ጋር ከዳውድ ኢብሳ ጋር ነው የገባሁት። አንቺ ውሻ፣ እኔ እንዳንቺ የቅማላም ዘር አይደለሁኝ። የቅማላም ዘሮች ኦኬ። ራሳችሁ ማድረግ የምትፈልጉትን ነገር አርጉ። በእኛ ግን አታማሃዩ። በእኛ አታማሃኙ። እኛ የጠየቅነው አንድና አንድ ነገር ነው። አንድና አንድ። እሱም ምንድን ነው? በቃ ከሳምንት በፊት ተናግረሃል። ይገደል ብለሃል። እኛንን ልክን የምናሳየው እኔ ሚኒሊክ ዘር ነኝ ብለሃል። ስለዚህ ሚኒሊክ ዘር ደግሞ ያሳየን ነው። ማን ነው የሚገለው? እሱ መቼስ አሜሪካን ያለው አይደል? አሜሪካን ሀገር ሆኖ ይገደል ካለ አንድ ጊዜ አሜሪካን ሀገር ሆኖ ይገደል ካለ ሄዶ አይደለም ይገደል። የሚገሉት ሰዎች እነማን ናቸው? ኢንፎርሜሽን የነገሩት በሰዓቱ እነ ዮሐንስ ቦያለው ናቸው። ባለሀብቱ ማነው ስሙ? እንትና ነው ማነው ስሙ? ማነው ይሄ ጎጃሚው አጭሩ ሰውዬ ነው። ማነው ስሙ? ጠፋኝ። ወርቁ አይተነው። እነማን ናቸው? እና አሊ ነው። እነማን ናቸው? እሱን ማን ነው? ከማን ጋር ነበረ የነበረው ኮንታት? ከማን ጋር ነበረ የነበረው ግንኙነት? እሱን ይናገር። ይሄ ነው እንጂ ሌላ ይሄ አንቺም ገብተሽ ነበረ፣ ኦነግም ገብቶ ነበረ፣ ምናምን ገብቶ ነበረ። ምን አባህ አንተ ዘረቢስ ሀገረቢስ። ያ ሀገር አለኝ ትላለህ አንተ መጤ፣ አንተ ሰፋሪ ሀገር አለኝ ትላለህ። ኦነግ እኮ የሀገር ባለቤት ነው።
ኦሮሞ እኮ የሀገር ባለቤት ነው። እንዳንተ ያለውንም ታቅፈን እየኖርን ነው። ያ እና ከሌም ገብተዋል። ሂድና ቲማቲምን ተሸከመና ሽጣ አንተ ውሻ የውሻ ልጅ ሰምቻለሁ። ያ አንተ የገባህ ለታ ነው ኦሮሞ የተዋረደው። ያ መኮንን የገባህ ለታ ነው ኦሮሞ የተዋረደው። በአንድ ሳይዱ ኢትስ ኦኬ መረጃ ለመሰብሰብ ነው። ምክንያቱም እናንተ ባትገቡ ኖሮ በእናንተ ላይ እርምጃ ቢወሰድ ኖሮ ዛሬ ይሄ አህያ የማይገባ ነበር። ገባክ? ጥሩ ነው መግባታችሁ፣ ጥሩ ነው። ነገዛው ብለህ ስትገባ አስፈላጊው ነገር ለሚፈለገው እንትን ጥሩ ነው። ገባ? ዛሬ አልነበረም ወረቀት ጽፎ የላከው ደብዳቤ። ከአንድ ዓመት በፊት ነው ደብዳቤ ጽፎ የላከው። አሁን ለኔ ትንሽ ግር ያለብኝ ምንድነው አንድ ዓመቱ ደብዳቤ ጽፎ ይቅርታ ከጠየቀ ሰውየው ግን አልተቀበለውም ነበር። አሁን የነበረው ጦርነት ላይ ነው። አሁን ምን ላይ ነው እየተባለ ነበር የተዘጋው። እንዴት በአሁን ሰዓት ተቀበለ ለሚለው እንኳን ተቀበለው፣ እንኳን አሁን ተቀበለው። ጥሩ ነው፣ ምክንያት አለው። እኔ ይህን ሰውዬ ይህንን አርግ አልለው፣ ምክንያቱም የሚያደርገውን ስለሚያውቅ። እንኳን እንደናንተ ያለውን ተራ ዝርክርኩን አይደለም የአይነኬውን የ27 ዓመቱን ጀግና ቁጭ አርጎ አንበርክኮ ነው ቁጭ ያደረገው። የእናንተ እኮ በጣም ቀላል ነው። ፉኑ ድፍ ስትይ ድፍ ትደረጊያለሽ። በጣም ቀላል ነው። እናንተ እኮ አከብዱ። እግዚአብሔር ምስክሬን ነው የምላችሁ። እናንተ አትከብዱ። እንዲያው ምንም አያስፈልግም ለእናንተ ግርግር ምናምን ያስፈልግ ቆሞ ማየት ብቻ ነው። ያ ለሰላም ትልቅ ቦታ አለኝ። ግን አፍን የምትከፍት ከሆነ እና አፍን የምትከፍት ከሆነ እንካፈታለን። ችግር የለውም። ታፕታፕ አድርጉ። ሰፋሪ እንዳንተ ያለው ነው። ሊና ኮል ተይ፣ አሁን ነገር ላይ ነኝ ያለሁት። እንዳትሰሚ እንደዚህ አይነት ነገር። የራስሽ ሽንት ስለቀዘቀዘ ነው የኔ ሽንት የቀዘቀዘ የሚመስልሽ አይደለም። የሽንታም ልጅ በሙሉ የፈሪ ልጅ በሙሉ ሰፋሪ እኮ ናችሁ እናንተ። ዘረቢስ ሀገረ ቢሶች ናችሁ እናንተ። ማንነታችሁን የማታውቁ በሰው ነገር ላይ ትክር ብላችሁ የኔ ታሪክ የኔ ምን ጥርቅስዬ የኔ ምናምን የምትል ነው። ምን ታደርግ አንተ? እናንተ እኮ ምንም ጥፋት እኮ የለባችሁ። እናንተ ምንም ጥፋት የለባችሁ። ለነገሩ ውሃ እያሳሳቀ ይበላል።